የሰው ላብ እንዳይመጣባችሁ ሰው እንዳያለቅስባችሁ ለምናችኋለሁ። ደሃ እንዳያዝንባችሁ ለምናችኋለሁ። የሚሞት ሽማግሌ እንዳይረግማችሁ ለምናችኋለሁ። የሚያድግ ልጅም እንዳታሳዝኑ ለምናችኋለሁ። የእግዚአብሔርን እንዳትሰርቁ ለምናችኋለሁ። በላባችሁ እንድትከብሩ በሰራችሁት አስራት እንድታወጡ ለምናችኋለሁ። ደሃ እንዳትበድሉ ለምናችኋለሁ። የሰው ደም እንዳታፈሱ ለምናችኋለሁ። በሚዛን እንዳትሰርቁ ለምናችኋለሁ። ከእግዚአብሔር ጋር ታረቁ ብዬ እለምናችኋለሁ። ከማጋር ከእግዚአብሔር ጋር። አሁን በዚች ጨለማ በዚች ምሽት መድኃኔዓለም ቢገለጥልን አስባችሁታል? ማን ቢገለጥልን እስቲ ይገለጥልን ምትሉ አልገለጥ ያለውን የህይወትን ጨለማ አማኑኤል ይግለጥልሽ። በኑሮ ያለውን ጨለማ ይግለጥላችሁ። በትዳር ውስጥ ያለውን መጋረጃ ይግለጥላችሁ። የተሸፈነባችሁን ነገር ሁሉ ይግለጥላችሁ። አባ ቢሾይን ታውቋቸዋላችሁ? አባ ቢሾይ የሚያውቃቸው እስቲ በላይ ግብጽ ካሉ ከከበሩ ቅዱሳን አንዱ አባ ቢሾይ መድኃኔዓለምን ዘውትር እንደተሰቀለ ሆኖ ያየዋል። የሰማችሁ ነው። ልክ ወደ በዓቱ በሚገባ ሰዓት ደግሞ ክርስቶስም እንደተሰቀለ ሆኖ የተወጋው ጎኑን እያሳየው ይገለጥለታል። ለአባ ቢሾይ ብቻ ከሺህ መነኮሳት መካከል በዛ ገዳም ለሚኖር ለአንዱ ብቻ መድኃኔዓለም ይገለጣል። ይሄን ነገር ለብዙ ዓመት እንደሚገለጥለት አባ ቢሾይ መድኃኔዓለም ይገለጥልኛል ብሎ ለሰው አላወራም፣ ለማንም ደብቋል። አንድ ቀን ግን ይሄን እውነት ብነግራቸው ሳለና ማይበረ መነኮሳት በተሰባሰቡበት አባ ቢሾይ እንዲህ አለ፣ መድኃኔዓለም እኮ ይገለጥልኛል አላቸው። መድኃኔዓለም ምን ይልልኛል? እንዴት ይገለጥልሃል? ትላንት ለመጣኸው ላንተ እኛ በዚህ ገዳም መኖር ከጀመርን ይሄን አክል ዓመት አስቆጥረናል። እንዴት ለኛ ሳይገለጥ ላንተ ይገለጣል? አይሆንም አሉት። በብዙ ዓመት መመላለስ እንዳይመስልሽ እናቴ ልጅ፣ በእግራችንማ ስንት ዓመት መጣን። ይኸው ብንቆጥረውማ ጉድ ራሳችን ትታዘቡታላችሁ። ማስቀደስ ከጀመርን ኪዳን ማድረስ ከጀመርን ውስጥ ገብተን ማህሌትም ሰዓታት መቆም ከጀመርን ንስሐ አባት ከያዝን በጣም ብዙ ዘመን አስቆጥረናል። በልባችን ለክርስቶስ ከቀረብን ግን አንድ ቀንም እስቲ ቆጠሩት እስቲ። እና ይገርማቸዋል። አባ ቢሾይ እመኑኝ መድኃኔዓለም ደግሞ ሲገለጥልኝ የተወጋው ጎኑን እያሳየኝ ነው የሚገለጥልኝ አላቸው። ምን ያለው ጎኑን? የተወጋው ጎኑን። መድኃኔዓለምማ ላንተ የሚገለጥልህ ከሆነ እኛ እኮ